ሰላም ሰላም የቴዳቲዩ ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ ቃል በገባነው መሰረት ይኸው በዩቲዩብ ቪዲዮ ተከስተናል። ዩቲዩብ ከፍተናል። ሁላችሁም ሰፖርት አድርጉን፣ ሰብስክራይብ አድርጉ። ለዚህ ቤተሰብ አዲስ የሆናችሁ ሁላችሁ ሰብስክራይብ አድርጉ። ጽድት ባሉ ጥያቄዎች መጥቼላችኋለሁ። ሁለት ከባድ የሆነ ጥያቄ ጠይቃችኋለሁ። ከሁለቱ ከባድ ጥያቄዎች አንዱን የተሻለ ከባድ ይመርጣሉ። ሁለት መጥፎ ጥያቄ አለ። ከሁለቱ መጥፎ ጥያቄ አንዱን የተሻለ ጥያቄ ይመርጣሉ። እናስጨንቃችኋለን ጋይስ። ዛሬ ከማን ጋር ነን? ከኮኪ ጋር፣ ከቤል ጋር። ስለዚህ በቃ እስኪያለባቸው ድረስ በቃ ከባድ ጥያቄ በደንብ እያብራሩ ይመልሱልናል። ወሬ አላብዛባችሁ፣ ቀጥታ ወደ ጥያቄው ገባለሁ። ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ አላደርጋችሁ ሰዎች ደግሞ ሰብስክራይብ አድርጉ። ወደ ጥያቄ ኦኬ። እሺ፣ የመጀመሪያ ጥያቄ የሰራሹ መጥፎ ስራ ወይም ስልክሽ ላይ ያሉት ፋይሎች ምናምን ይሄ ሰው ሳያቸው የሚደብሩ ነገሮች አሉ አይደለ? እሱን ቤተሰቦችሽ ቢያዩት ይሻልሻል ወይስ ፍቅረኛሽ? ሁለቱም ይዩት። ምንም የሰራሁት ከባድ ስራ ነው የለም። ብትሰሪ የሆነ መጥፎ ስራ ሰርተሻል። ያን የሰራሽውን ስራ ቤተሰቦችሽ ቢያውቁት ይሻልሻል ወይስ ፍቅረኛሽ? ቤተሰቦቼ መቼም የኔን ገበና አሳልፈው አይሰጡም። ፍቅረኛዬን ግን በጣም አዝናለሁ። እንደዚህ እንትን አይደለሁም። በጣም አላምንህም። ያ የደበኩት ነገር የለም። እሱም እነሱም ይዩት። ግን እሱ ከሚያው ቤተሰቦቼ ቢያዩት ግን እናቴ ትየው። አይ ምንድን ነው ይሄ? መጥፎ ነገር እኮ አድርገሻል። ስቲል ግን እሱ ነው እንደውም ሊረዳሽ የሚሻለው። ማለት የሆነ ያጋለጥሻል ምናምን እኮ አይደለም። ስቲል የሆነ የሰራሹ መጥፎ ስራ አለ ፋሚሊ በቃ የሆነ ሪስፔክት በቃ ለሰራሹ ነገር የሆነ መጥፎ ያደረግሽው ነገር ባያውቁ እሱ እንደውም የሆነ ገባሽ አውርተሽ ምናምን ሶልቭ ታደርጊያለሽ ከሱ ጋር ስቲል የሆነ ሰራሹ ምነግራት ነው ይመስለኝ። እኔ ካረኩ በኋላ አርጌ ምነግራት ነው ይመስለኝ። እሺ መልካም። እሺ አንድ ወንድ በጣም የሚወድሽ ወንድ አለ። ከዛ ብቻችሁን ስትሆኑ ሪስፔክት አለው ለአንቺ ምናምን ሪስፔክት ያደርግሻል ምናምን ቴክ ኬር ያደርግሻል። ሰው ፊት ምናምን ግን ያመናጭቅሻል ምናምን። አንደኛው ይሄ ነው። ሁለተኛ ደግሞ ሰው ፊት በጣም ሪስፔክት አለው ምናምን እንደሚወድሽ ምናምን ያሳያል ለሰዎች። ብቻችሁን ስትሆኑ ግን አያሳይሽም። ያን ነገር ዲስሪስፔክት ያደርግሻል ብቻሽን ስትሆኝ። የትኛውን ትመርጫለሽ? ከወደደኝ ለምንድን ነው ሰው ፊት የሚያመናጭቀኝ? ነው ግን በቃ ምረጪ ከሁለቱ። ሁለቱም እኮ መጥፎ ነው ግን ሰው ፊት ሪስፔክት እያደረገሽ ብቻሽን ከሚያመናጭቅሽና ብቻችሁን ስትሆኑ በደንብ ይንከባከብሻል፣ ሰው ፊት ግን ያመነጫጭቅሽ። በጣም መናጭቀኝ ማሪ። ግን ሰው ፊት እሺ፣ ሰው ፊት ፍቅር ይስጠኝ፣ ቤት ውስጥ ያመናጭቀኝ። አንደኛው እሱ ይሻላል። አዎ ይሻለኛል። ሰው ፊት ምናምን የሆነ አክታ ያደርጋል ምናምን አትሊስት ይሰጠኛል ፍቅር። የኔ ባል እንደዛ አያደርግም። ሰው ፊት ነው ግን ብቻችሁን ስትሆኑ፣ አሁን አብዛኛውን ጊዜያችሁን ብቻችሁን ነው የምትሆኑት። አብሬ አልሆንም። ቁሪማ ለምንድን ነው አብሬው መሆንስ? ጀምር ከሚያመናጭቀኝ ግዴታሽ ነው እሱ እኮ ግዴታሽ ነው። አብረው መሆን ባልሽ ነው። አይ እንደዛ እንዳታረግ ነግሬሃለሁ። ይሄ ጥያቄ ነው በቃ ይልሽ። ሁለቱም የሆነ የሚያስጠላሉ። አንዱን የሚሻልሽን ብቻ ነው የምትመርጪው። ከሰዎች ጋር ሆኜ ያመናጭቀኝ ቤት ውስጥ እንትን ይበል። ከዛ ሰው ፊት ዲስሪስፔክት ሊያደርግሽ ይሻልሻል። አይደለም ሰው ፊት ትሪት ያደርገኝ። ከዛ ብቻችሁን ስትሆኑ ያመናጭቅሽ። ግን የሚበዛው ታይም እኮ ብቻችሁ የምትሆኑበት። በቃ እንግዲህ ከሁለት ዊርድ ተባለ አይደለ? እኔም የእሷን ነው የምመርጠው። ለምን አትለኝም? ሰድቦ ለሰዳቢ የሚባል ነገር አለ። እዛ ሰው ፊት ዲስሪስፔክት ሲያደርገኝ እነዛም ሰዎች እኔ ዲስሪስፔክት የማያደርጉበት ምንም ምክንያት አይኖራቸውም። ስለዚህ ሰው ፊት ያክብረኝ። ዋና ያላከበረው ይሄ ግዴታ ስለሆነ ነው እንጂ ሁለቱም ጋር መከበር ፈልግ። አይ ነው ግን አሁን ለምሳሌ ቤት ውስጥ ስትሆኑ ብቻችሁን ነው የምትሆኑት። ይሄ ከሰው ጋር የምትገናኙበት ሞመንት እኮ ጥቂት እኮ ነው። እስቲ አብዛኛውን ጊዜሽን ዲስሪስፔክት ያደርግሻል ማለት ነው። ይሄ በቃ ሰው ከሰው ጋር ስትሆኑ ብቻ አክት የሚያደርገው እሱ ነው ኮንፈርት የሚሰጣችሁ። ከሁለቱ ብዙ ከሰው ጋር እንገናኛለን። በቃ ደግሞ አሁን ለምርጫ ለቪዲዮ ሆነ እንጂ ኢሚዲየትሊ
ኧረ ነው እና ምን ሆነ ጥያቄው ታዲያ? ኮምፈርታብል እንዳይሆን አይደል እንዴ ተፈልገው? አዎ ግን ሪያሊቲው ላይ ስንሄድ በክብር እሺ። ፒስ ኔክስት 3ኛ ጥያቄ ባልሽ ቺት ከሚያደርግብሽና ቤተሰቦችሽን ከሚሰዱብሽ የቱን ይቅር ትይዋለሽ? ከሁለቱም የትኛውን ቢሰራ ይቅር ትይዋለሽ? ግዴታ ቺት ቢያደርግ ባሌ ከሆነ ጭራሽ ቺት ቢያደርግ ያደረገውን ይቅርም ልለው የምችለው ቤተሰብ በስማም የእግር እሳት ግን ከባድ ነው እኮ ቺት ከባድ ነው። ግን እኔ ቤተሰብ ያ ዲያሎግ ነው እኮ ያ ቃል ነው ወርድ ነው በቃ እንዴት እንደሚሰብር ቃል ይሰብራል። ግን ቢያንስ ተጸጽቶ ምናምን ይቅርታ ቢል ምናምን የሆነ ሶልቭ የሚሆን ነገር አይ ቤተሰቤ እኔ ነች ኢትስ ኦኬ እኔን ብትለኝ እሱ ነው። እናንተማ ይኖራል ሲጀመር እኔ እንጃ እኔ ከዛ በኋላ ራሱ አለው እኔ እንጃ ከባድ ነው። እኔ ቤተሰቤ እንዲናገርብኝ አልፈልግም። ሲቀጥል ቤተሰቤን ካላከበረ ምን ያደርጋል? አይ እንትን እኮ ነው ይሄ ምንድን ነው አሁን አሁን አንቺ አሁን ልክ ሬድ ፍላግሽ ምንድን ነው ምናምን ስትበይ ቺቲንግ ምናምን ነው የምትይው። ይሄንን ያደርጋል ብዬ ስለማስብ ያንን ግን አትይም። እስቲ ባይስማማ አሁን በሆነ ነገር እኮ ሊጋጩ ይችላሉ። አሁን የሆነ እንትን ላይ ምናምን የሆነ ፕሮግራም ጣርታችሁ ነው የሆነ ያልተግባቡበት ነገር ላይ ሊነጋገሩ ይችላሉ። እስቲ የሆነ በቃ አላ ተናድ አይ ስድብ ደረጃ እስቲ ተሰዳድበው ቢሆን ምክንያት ዲፔንድ ሪዝኑ እሱ ይዋጠልኛል። ቢያንስ በጣም ቶርች አድርገውት ምናምን ከሆነ እኔ የእኔ ጥፋት ነው ጎልቶ የሚታየኝ። እነሱ ቶርች አድርገውት እሱ ከተናገራቸው እኔ ነኝ ልክ ያልሆንኩት። እኔ ነኝ እዛ ጋር ገደቤን ባሌንም ያስደፈርኩት ቤተሰቤን መሀል ላይ ያስደፈርኩት እኔ ነኝ የሚሆነው። ስለዚህ እንደ ሪዝኑ ይወሰናል። ግን ቺት ቢያደርግብኝ ይሻለኛል እንደ ሪዝኑ እንዳልኳችሁ። እኔ እንደዛው ማንም ሰው እንዲናገራት አልፈልግም እናቴ። ማንም ሰው ቺት ቢያደርግብሽ ፋይን ነው ከዛ ይልቅ እዝናት ፋይን አይ ፋይን አደረገን። እሺ ከዛኛው ይሄኛው ይሻለኛል ቢያንስ አይሻልም ግን ይሻለኛል። ከባድ ነው። ከባድ ጥያቄ ነው። እሺ አልጋ ላይ ከሚሸና እና ንፍጣም ከሆነ ወንድ ባልሽ ቢሆን የቱን ትመርጫለሽ? አልጋ ላይ የሚሸና የጉቴን ገመና ይዟለሁ። ምንም ማድረግ አልችልም። ውጭ ላይ ይዤው መውጣ እንደዚህ እንትዝ ይለኛል። ስንተኛ ክፍል ነው? 3ኛ ክፍል እያለሁ ይሄ ንፍጣሙ ልጅ ይሄ አረንጓዴ ንፍጥ ያለው ልጅ በጣም የሚያናደኝ። ስለዛ እንግዲህ ምን አደርጋለሁ። ግን አስበሻል? የሆነ ሁሌ ነው የሚሸነው። አተኝም የምተኝበት ይሸታል ነው አልጋሽ። አልጋ ቀይራለሁ። አይ ብቻ ለብቻ ልተኙ። ይሄማ የባለ ትዳሩ ጋር አይደለም። መፍትሄውን እዛ ጋር የሚመጣልን መፍትሄ ወሰናል እኮ ገባ እንትን ካልሽማ አይነካሽም። ይኸውልሽ ከስር ላስቲክ ይደረግልን ይኸውልሽ አሁን የሆነ አልጋ ላይ ተሽከተኛሽ እኮ አይነካሽም። በቃ ራሱን ችሎ ይተኛል። ከዛም በኋላ ሻወር ወስዶ ይወጣል ምናምን። አልጋ ከላይሽ እኮ ችግሩን ተካፈልሽ አይባልም። አብረሽ እየተኛሽ ነው። በቃ ገባሽ? ሽንት ላይ እየተኛሽ ቀን በቀን ሽታውን መቻሉ ራሱ መካፈል ነው። ማሪ በጣም ከባድ ነው። አብረሽ እየተኛሽ ከባድ ነው። ግን ንፍጣም ሲሆን ይልክ ፐብሊክ ላይ ይወጣል ምናምን እና ይሄ ብዙ ሰዎች ቶርች ያደርጉታል። በቃ ለምን ንፍጣም የሚሆነው ግን ናቹራሊ በቃ ማይቋረጥ ንፍጥ ነው ትቦ ይገጠምለታል አፍንጫው ላይ። ስለዚህ ሁለታችሁ ምንድነው ሀሳብ ተለያዩ እንጂ ምን አንድ አይነት ሀሳብ ለየብቻ ልጠይቃችሁ እንዴ? ያው ነው አይሆነው አይዲያ እየተሰራረቃችሁ ነው መሰለኝ። ለየብቻ አድርገው ከፈለክ ማሪ። እሺ ባልሽ ቀን በቀን ከሚጠጣ ሰካራም ከሚሆንና ጊዜ ከማይሰጥሽ ምናምን ኢግኖር ከሚያደርግሽ ሰው ፊት ምናምን ኢግኖር ያደርግሻል፣ ያመናጭቅሻል፣ ሪስፔክት አያደርግሽም ምናምን። ከዛ ግን ደግሞ ሪስፔክት ያደርግሻል፣ ግን ሰካራም ነው፣ ቀን በቀን ነው የሚጠጣው ቀን ሳይዘል። እስማሙል ሰካራም ይሻላል ዲስሪስፔክት ከሚያደርገኝ። ገዳገደ ምናምን እያለ የሚገባው ሰው አላገባውም። መጀመሪያ መሀል ላይ ራሱ ቢቀየር እንዲህ ጠልዤ ነው ማስወጣው ከቤቴ። አዎ ሰካራም ባል አልፈልግም። በቃ ሲጀመር ዲስሪስፔክት ከሚያደርገኝ ሰው ቢሰክር ይሻል እኮ። አንድ በዚህ ልክ የምታዩ ነገር የሚያደርግ ሰውዬ
እስቲ ዲስሪስፔክት አደረገኝ እሱ የባሰ ነው ማለት ነው። ዲስሪስፔክት ሰው ፊት ምናምን ደስ አይልም። ዲስሪስፔክት መደረግ አይደለም በባል ኖርማል ሰው እኔ መንገደኛ ራሱ ገልመጥ አድርጎኝ ሲያልፍ ደስ አይለኝም። ማምናት አፒ ግን ምርጫ ነው። አሁን ምርጫ ስለሆነ የሚሻለው ሰክሮ የሚሰክረው የሚያከብር የሚጎዳሻል ሲሰክር ቀን በቀን ወጪ ያለበት ሊደበድብሽም ይችላል። ትዕግስቴ ምን ያክል ድረስ ነው? ትዕግስቴ ምን ያክል ድረስ ነው? ከሰውዬ ጋር የመቆየት ግዴታ የለብኝም። ይሄ ያልተመቻቸ ይሄ በጣም አንዳንድ ነገሮችን ታልፋለህ። የማይታለፉ ነገሮች ደግሞ አሉ። ይሄ ሁሌ የማይቀየር ከሆነ እንዴ ያኔ ህይወት ብቻዬንም ሰውን ይቀጥላል ሳሎንም ይቀጥላል። ስለዚህ ቀጥይ ግን የምትመርጪው ይሰክረው ይሻለኛል ከዲስሪስፔክት። አትሊስት እየሰከረ ማታ ማታ ነው የሚሰከረው፣ ቀን ቀን አይሰከር። ኧረ እባክሽ አይ ሰካራሞች ብዙ ጊዜ ያው ሊጠጣም ይችላል ኤኒ ታይም ሰዓት ሳይመርጥ ግን ትንከባከበኛል። ማታሽ ግን መጥፎ ነው የሚሆንብሽ። አንቺ አሁን ሁሌ ማታ እየጠጣ የሚገባ ከሆነ እስቲል ቢያንስ ጤነኛ ሆኖ አታውቂውም። ማታ ይሄ ሰውዬ ማታ ላይ ሮማንስ ላይፍ ምናምን አይኖራችሁ። ምክንያቱም ጠንበዝ ብሎ ነው የሚተኛው። ቀድሜው ተኛለሁ እኔ። አያስተኛሽም የኔ እናት። ከባድ ነው ባይዘው ገብርኤልን አንተ ብለህ ከዛ ማለት ሲጠጣ ደግሞ የሰው ልጅ ይሸትሻል አፉ ሲጠጣ። ከዛ ሊደበድብሽም ይችላል። የሚጠጣ ሰው የሚያሳየውን ካራክተር አለው። በቃ ዲስሪስፔክት ጋር ገባ እኮ እንደዛ ከሆነ ስለዚህ ራስሽ ምረጪ። በቃ አገናዘብ አይደለም ፐብሊክ ላይ የሚንከባከብሽ ሰውዬ ነው የሚሻልሽ። እንደዛ አይደለም ጥያቄ። ፐብሊክ ላይ ዲስሪስፔክት የሚያደርግሽ ይኸውልሽ፣ ዲፍረንሱ ምን መሰለሽ? ይሄ ሳይጠጣ ነው ዲስሪስፔክት የሚያደርግሽ፣ ጸባዩ ሆነብን ኖርማል ጤነኛ ሆነ። ይሄ ግን ሳይጠጣ ፒስ ሆኖ ላንቺ በጣም በቃ ይንከባከብሻል። ሳይጠጣ ይሻለኛል። ስለዚህ ጠጣ። አትጠጣ ግን ለጥያቄው ነው ጠጣ። ለጥያቄው እንጂ ምንም ባቀምሱላ ደስ ይለኛል። የራቁት ቪዲዮ ቢለቀቅብሽ ይሻልሻል ወይስ አምጥቶኛ ጓደኛሽ ከባልሽ ጋር ቺት ልታረግብሽ? ቺት ታርግብኝ። እኔ ራቁቴን በጣም እኮ ደባሪ ነገር እኮ ግን የሆነ እንትን እያልሽ የሆነ መጥፎ ቦታ ምናምን ከባልሽ ጋር በቃ በስነ ስርዓት የሆነ በሆነ ኢሹ ለምን ይቀረጻል? ሲጀምር አልፈልግም። በቃ በሆነ ወይ ተቀረጸ። ግን ይሄ የሆነ ማቅጠሽ ወይ ምናምን አይደል። ሰው ሁሉም ባለትዳር ግልጽ ነው ያ ላይፍ እንዳለ እኮ አንቺ መታየቱ ነው ዲፍረንሱ። ስለዚህ ጓደኛሽንም ባልሽንም ብታጭ ይሻልሻል። ልክስክሶች ከሆኑ ይሄዱ። እግዚአብሔር ሴም ነው። በጣም የሚያስጠላ ጥያቄ ነው ባይዘው የሚጠይቀው መብራንን በቃ አይደረግም። ይሄ የሚመዛዘን ጥያቄ ግን በደንብ ኖቲስ እያደረጋችሁ የሆነ ቦታው ላይ ቁጭ እያላችሁ መልሱ ስመልሱ ቦታው ላይ ቁጭ ማለት ይከብዳል። ግን ይሄ ለመጠጋጋት ይሄ ብሆንስ ብዬ ሳስበው እየደበረኝ እንኳን የሚሻለኝን ነው የሚመርጠው። በቃ እንደዛ ነው እስካሁን የሚመረጥኩኝ። መልካም እሺ። እስካሁን ሰብስክራይብ አላረጋችሁማ ጋይስ? ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እሺ ጋይስ ተመልሰናል። ሰብስክራይብ እንዳደረጋችሁ አይሆፕ። ወደ ኔክስት ጥያቄ እያከበርነው ነው የምንመጣው ጋይስ። ባይዚ እስካሁን የጠየቅነው ከባድ መስሏችኋል? እየጠጠረ ነው የሚመጣው። እሺ ኔክስት። አይቺ እንኳን ብዙም ከባድ አይደለችም። ያው እይታችሁን ነው የምፈልገው እዚህ ላይ። አጉል ባህሪ ካለበት ምንድን ነው ይሄ የሚጣላ ምናምን አጉል ባህሪ ያለበት አለ አይደለ? የሆነ ነገር ያለበት ግን የምታፈቅሪው ወንድ ብታገቢ ይሻልሻል። ሰላማዊ ላይፍ ስታይል ያለው ግን ደግሞ አታፈቅሪውም፣ በቃ አትወጂውም፣ ለሱ ስሜት የለሽ። የሚጣላው የሚደባደበው የሆነ ታይም ላይ ይተዋዋል። ፍቅር ጸዴ ነገር ነው። ፍቅር ሲኖረው የሆነ ትዳሩ የሆነ ህይወት ይኖረዋል እና ይሄ የሚደባደበውን ነገር ምናምን ነገር ለማስቆም ሞክራለሁ። ይሄ ስሜቱን እንዲገዛ ካላረገስ እንደዛ ጸባይ ሆኖ የሚኖርበት ከሆነስ ላይፍ የሚቀይር ጸባይ አለ። በቃ መደባደብ ብቻ አይደለም፣ በቃ አጉል ባህሪ፣ አንቺ የማትወጂውን ባህሪ አለው። ለምሳሌ መጠጣት፣ ለምሳሌ እሺ። ሌላስ? በቃ አንቺ ባያረግ የምትያቸውን ጸባዮች አለ አይደለ? ያረጋል። እስቲ የሚታሰረው ሰውዬ ምናምን በቃ ይደባደባል፣ ይጠጣል ምናምን፣ ግን ታፈቅሪዋለሽ እስቲል። እሱም ይወድሻል፣ አንቺም ትወጂዋለሽ። ወይ ደግሞ ሰላማዊ ነው ላይፍ ስታይሉ ሰላማዊ ነው፣ ግን ደግሞ የፍቅር ስሜት የለሽ። ሪስክ ነው።
አሁን ይሄ የሚደባደበው በጣም አጉል ጸባይ ያለው ሰውዬ ምናምን ነገር ትዳር ውስጥ ከገባችሁ በኋላ ልጅ የሚባል ነገር ይመጣል። እኔ ብዙ ጊዜ ከኔ አልፌ ልጆቼን ነው የማየው። ማርያምን ከባድ ነው። ልጆቼን ወልጄ ይሄ ለልጆቹ ኃላፊነት የማይሰማው ሰውዬ ከሆነ ኢቭን ልጅ ወልዳችሁ እንኳን የሚደባደብ የሚጣላ በየጊዜው እስር ቤት የሚገባ ከምጠላቸው ጸባዮች ውስጥ አሁን ሴሰኛ ቢሆን ምናምን ደስ አይለኝም። ምን ይማራል ልጁ? አዎ፣ ስለዛ ሰላም ያለበት ፍቅር በመላመድ ይመጣል። ስለዛ እንላመዳለን። ከዛ ሰውዬ ሀሳብሽን ቀየርሽ ከመጀመሪያ የሚደባደብ ብቻ ነው ያልከኝ። አሁን የማይሆኑ አመል አንቺ ማትወጃቸው እሺ፣ የሚደባደብሽ በጣም ተደባዳቢ ምናምን የሚታሰር ምናምን ቢተዋል አልኩ። አሁን ቢተውማ ፒስ ነው እኮ ቢተው እኮ ጥያቄ አይሆንም። ባይዚ ሚተው ከሆነማ ምን ችግር አለው ታዲያ? የምትወጂውን ነው የምትመርጪው። ባይተው ነው በቃ እሱ አመል አለበት። እሱ አመሉን ችለሽ ከምታፈቅሪ ሰው ጋር አብረሽ ትኖሪያለሽ ወይስ ከማትወጁ ሰው ጋር በቃ በሰላም ትኖሪያለሽ ነው ጥያቄው እንጂ እኖራለሁ ለልጆቼም ለኔም ሲባል ለኔም ለሱም ሰላም ሲባል ከማልወደው ጋር በሰላም እኖርና ፍቅሩን አመጣዋለሁ። እግዚአብሔር ይጨመርበታል። ፋይን ሴም አይዲያ። ሰላማዊ ሰውዬ ፍቅር እየተላመድን ይመጣል በቃ ይመጣል። አረ ይኸውልሽ አሁን ይመጣል እኮ አይደለም። አሁን የሚመጣ ከሆነ ይሄን ሰውዬ ስሜት አለሽ ለሱ ማለት ነው የምታፈቅሪው ከሆነ ስለዚህ ጥያቄ አይሆንም። አታፈቅሪውም በቃ ለሱ የፍቅር ስሜት ሊኖርሽ እኮ አይችልም። አትወጂውም በቃ ዝም ብለሽ። እኔ ሰላሜን በጣም ነው የምወደው። በጣም ከባድ ነው ደግሞ ለልጆቼ ይኸውልህ ራስ ወዳድ መሆን አልፈልግም። እኔ ያንን ሰውዬ ስለማፈቅረው ብዬ እዚህ ጋር ልጆቼ ምን እያዩ ሊያድጉ ነው? ምንድነው? ከዛ ምን አባታቸው በኢየሱስ ስም አያርግብኝ። ስራ ነው የሚሆንብሽ ከማትወጁ ሰው ጋር አብሮ መኖር ማለት ይሄ ምን የቢዝነስ በቃ አላ ከአንድ ሰው ጋር አሁን ሼር አድርገሽ ምናምን የሆነ ስራ እንደምትሰሪው በቃ ይከብዳል። ይሄ ጥያቄ ነው፣ ህይወት አይደለም። ስለዚህ የምንወደውን ሰውዬ ነው የምናገባው። ለጥያቄው ግን ሰላማዊ ሰውዬ ሰላማዊ ሰውዬ ስለገም የምትወጂውን ሰው ነው የምታገቢው ወደፊት መወደው ሰውዬ ግን አንቺ የምታፈቅሪ ሰውዬ ባይዞ ፐርፌክት አይሆንም። ብዙ ጊዜ ፐርፌክትም አይሆንም። እንትን ነው እኮ ሪሌሽንም ትዳርም መሰራራት አይደለ? ነገርየው እንሰራራለን፣ እንሞራረዳለን በደንብ እኮ። ስለዚህ ሪስኩን ትወስጃለሽ ነው እኮ። የትኛው ነው ሪስክ? የትኛው ሪስክ? እሰራዋለሁ የሚለውን ሪስክ ትወስጃለሽ። ቀይረዋለሁ ብለሽ አታስቢ። የሚቀየር አይነት ሰው አለ። ቀይረዋለሁ ብዬ አልገባም። የሚቀየር አይነት እንትን አለው። አሁን እንዳልኩ ነው። አሁን የሚደባደብ ሰው አለ። አሁን ለምሳሌ ቴዳን እንዴቱን መቆጣጠር የሚችል ሰው አይደለም። ለምሳሌ ሩቅ ከምንሄድ እሱ አሁን እዚህ ጋር ይሄ በጣም ይሄ እልኸኛው ሰውዬ ነው። ይሄ በቃ ጓም የሚለው አይነት ሰውዬ ነው። ግን ይሄ ኮንትሮል ማድረግ አለበት ስሜቱን። መደባደብ ብቻ ከሆነ ኢትስ ፋይን የምልህ በጊዜ ሂደት የሚቀየር ከሆነ ነው። እሱ ነው የማይቀየር ከሆነ እኔ ምን አታገለኝ? ለምን ታገለኝ? ብዙ አይነት ይሄ መጠጥም ጠጥቶ ተደባድቦ የፍቅር ስሜት አለች። ከእሱ ጋር የምታረጊውን ነገር እንጂ ታደርጊዋለሽ። ልጆቼ ነው የሚያሳስብኝ። ኮንትሮል አደረገዋለሁ። መልካም ከባድ ነው። መልካም አዎ፣ ማንም ላይ ድረስ ወደን ነው የምናገባው የምንዋደደውን ሰውዬ። እሺ ባልሽ እና ባልሽ ቤስትሽን ባይወዳት ይወዳታል? የምትወደድ ሰው ምን ታረጊያለሽ? አይ ባይወዳት አልወዳትም፣ ሁለት ነው ምርጫ። አቁሚ ከሷ ጋር ቢልሽ እና ሌላኛው ምርጫ እሱም መተው ወይም ደግሞ እሷም መተው። በኢየሱስ ስም በጣም ከባድ ነው። ባልሽ ስለሆነ ባልሽ ስለሆነ እስቲ ይኸውልሽ፣ ይኸው ጥያቄውን ከባድ የሚያደርገው ከምን ሆይ መሰለሽ? እስቲ ቤስትሽ ከባልሽ በልጣ ምናምን እኮ አይደለም ጥያቄውን ከባድ የሚያደርገው፣ ግን እሱ ስለ አይወዳትም መጥፎ ሰው ሆና ምናምን እኮ አይደለም። እስቲ ሊሆነ በድላው ምናምን አይወዳቅ አልተመቸችውም። ዝም ብሎ ከመሬት ተነስቶ ለምንድን ነው የሚጠላው? እሱማ ትጠይቂያለሽ። ግን እንደ ጥያቄ በቃ አሁን ለምሳሌ እኔ ምን አትመቸኝም ጀለስሽ ከእሷ ጋራ በቃ ቁሚ ምናምን ብልሽ እስቲ መጥፎ ሰው ሆኜ ምናምን አይደለም። አንቺም እኮ የሆነ አታርግ የምትይኝ ነገር እተዋለሁ ምናምን። አሁን ለምሳሌ የምጠጣ ሰውዬ ብሆን አንቺ እኔ መጠጣ አልፈልግም እንዳጠጣ ብትይኝ አቆማለሁ። ገባሽ? እሱም ልክ በዛ ወይ አቁሚ ከእሷ ጋር እንዳትሆኝ ቢልሽ ውሳኔሽ ምንድን ነው? እስቲ እሷ ምንም ጥፋት ሳይኖርባት ሳታጠፋ ለምን እለዋለሁ? ምክንያቱ ካሳመነኝ እሺ፣ ወይ የሆነ ፍለርት አድርጋበት ምናምን ሰምቲንግ ቢሆን እሺ። ሳታደርጉ ሲጀምር ከመጀመሪያው አልፈልግም።
መልሽ በስነ ስርዓት። ባልሽ ነው፣ አግብተሽዋል። ያገባሽው ባልሽ ነው። ይኸውልህ አግብቼው ከሆነ ኖርማሊ ይሄ እኔና ቤስቲ ሊሚት ይኖረናል። በቃ የምንገናኝበት አታብራሪ። አብራራለሁ። እሷም የራሷ ላይፍ ይኖራታል፣ እኔም የራሴ ላይፍ ይኖረኛል ምናምን እና ምን ሆነክ ነው? ምንድነው ችግርክ? ምንድነው ችግሩ? ይኸውልሽ ችግሩ ምን መሰለሽ? አይወዳትም። በቃ አይወዳትም። ዊዛውት ሪዛልትሽ አይወዳትም። በቃ ዊዛውት ሪዛልት ለሱ ብለሽ እኮ ነው የምታረጊው። ስቲል ሰው ምንድነው ትተታያለሽ። በቃ የሆነ ነገር ትተታያለሽ እኮ። አሁን እሱ የሆነ ኢንጆይ የሚያደርግበት የሚዝናናበትን ነገር አንቺ ላትወጁ ትችያለሽ ያንን ነገር። እሱ ግን ኢንጆይ ያደርግበታል፣ ይወደዋል። በቃ ግን ለአንቺ ሲል ለተዳሩ ለሚስቱ ሲል ይተዋል። በቃ ያንን ነገር እንደምለው ታውቃለህ። እኔ የከለከልኩለትን አንድ ነገር እፈቅድለታለሁ። ኦ ማይ ጋድ ዋው! ይሄ እኮ የሆነ እንትና ፓርትነርሺፕ አደረግሽው እኮ እስቲል ታይ ቢልሽ እንድትመልሽ የምፈልገው እንደሆነ ታውቂያለሽ። አይ እኔ እስከወደድኳት ድረስ እሱ ይቀራል እንጂ አልተዋትም። አንደኛ መልስ ነው። ሁለተኛ መልስ ደግሞ በቃ እኔ ተዳሬን ህይወቴን ነው የምቀጥለው፣ እተዋታለሁ። በኢየሱስ አለመመለስ አይቻል። ኖ ኖ ኖ ትዳር አልተውሽም። የምተውብሽ ምክንያት ምንድን ነው? ምን አሁን እንዳለችው ምንድን ነው ሪዝንክ? አሁን እሷን የሚያስጠላህ ነገር ምንድን ነው? አልወዳትም፣ እንደዚሁ በቃ አትመቸኝም። ምክንያት አሁን እንዳልከው ነው። አሁን ፍለርት አድርጋበት ምናምን ከሆነ ተስፋይን ትቀራለች። ፍለርት ብታደርግበትማ የሆነ አጓጉል ባህሪ ብታሳየው እኮ ታይ ሊልሽ አይደለም የሚገባው። አንቺ በቃ የሆነ እሱ ላይ የማይሆን ነገር ከተገላለጠች እኮ ከባልሽ ሳይድ ነው የምትሆኙ። እሷ ክፍተት ኖሮባት ከባድ የሚያደርገው ጥያቄው ምንድን ነው? ክፍተት ሳይኖርባት እሷ አልወደደችም። ባልሽ ነው፣ በቃ ህይወትሽ እኮ ነው። ምትኖሪ ከሱ ጋር ነው። የልጆችሽ አባት ነው። ኦር በቃ ብዙ ነገርሽ ነው። ስቲል በመንፈሳዊ ወይ እንኳን ቤተሰቡን ይተዋል። እሷም ቤተሰቦቿን ትተዋለች። በቃ ደሱ ብላ ማለት ስቲል ጀለስሽን አይደለም እኮ ከዛም የባሰ ከዛ ከባድ የሚያደርገው ወይ ደግሞ ምንድን ነው እዚህ ጋር እንደዛ ቢሆን ቀላል ነው የሚሆነው። ባልሽን ልትመርጪ ነው። እሷ ጥፋት አላጠፋችም። እስቲል አላስቀየመችው ምናምን እንዲሁ ስለማትመቸው ታያለሽ። ማሪ ሳብጀክቲቭ ነው መሆን ያለብን። ያሁን እሷ ልትወት አልችልም፣ ግን የልጆች አባት ባሌ ከሆነ ትዳሬ ነው። እንግዲህ ከትዳር የሚመርጥ የለም። ትዳሬን ነው የምመርጠው። ምንም በጣም ተጨነቃችሁ። አይተውም ወሰንሽ አንቺ ለየብቻ ነበር መጠየቅ ያለብኝ ይህን ጥያቄ። ሲጀመር በጣም ሳይድ እያያዛችሁ የከበደች ጥያቄ ወፍ ወይ እየያዛችሁ ነው። አሁን ልክ አንዳችሁ እስከሆናችሁ በጣም ለምን ተጨነቃችሁ እንደዚህ? ግን አይ እስቲ ለአንቺ ይኸውልሽ ራስሽን ትተያለሽ እኮ እስቲል እኮ ለተዳርሽ ብለሽ ግን የሚታውበት አሁን ሪዝኑ ምንድን ነው? አሁን የሚያስተወኝ እሷን የሚያስተወኝ እኔ በደንብ እስኪ ምክንያቱን ለማወቅ ምናምን እሞክራለሁ በደንብ። በቃ ዝም ብሎ ከመሬት ተነስቶ ከሆነ ያሟል። እሱ ያለቀን አላገኛትም። ያሟል። በቃ ሆነም ቀረ እሱን የመረጥሽው እኮ። አዎ አትስደቢ፣ በቃ አትስደቢ አለበት። አረጋግጠናል። ይሄ ሰው ካራክተር ግን ትመርጫለሽ እኮ። አንቺም ትመርጫለሽ። ምን አደርጋለሁ? አይ ባሌም በይ ባሌን ነው መርጠው። እዚህ ጥያቄ ላይ ያለውን ሰውዬ እንመርጠዋለን። ባሌን ነው መርጠው በይ። የዚህን ሰውዬ ባል እንመርጠዋለን። እሺ ባሌን ነው መርጠው። መርጧል። ይህን ጥያቄ ስጽፈው ባይዜ ማለት ይህን ጥያቄ ስጽፈው አጻፈው እያለ ነበር ጀለስ። ይሄ ምን ጥያቄ ነው እያለ እኔ በደንብ እንደሚያከራክር ይህን ጥያቄ አይ ነው አይሽ ኖቲስ አደረግሽ? ጥያቄዎቹ ሲጀመር ምንም ደስ አይሉም ጋይስ። በጣም ያስጨንቃል። እሺ ባልሽን ለማዳን ከሌላ ወንድ ጋር መተኛት ግዴታ ቢሆንብሽ ታደርጊዋለሽ? አደርገዋለሁ። ከባድ ነው። በኢየሱስ በጣም ከባድ ገብርኤል ምን ሆኖ ነው? ምን ሆኖ ነው ማድነው? በቃ እኔ ታሞ በሆነ ምክንያት ምናምን በቃ ሌላ ወይ የለሽም። ብቻ ከሌላ ሰውዬ ጋር እሱን ለማትረፍ መተኛት አለብሽ፣ ግንኙነት ማድረግ አለብሽ። ያከብድብሽ ነው ቃሉ ነው ተጠቀምኩት። በጣም ፊትሽን ባየሽው በጣም ከባድ ነው። እግዚአብሔር ውይ ባይዚ
እኔ በባልየው ቦታ ብሆን ልሞት ከሆነ ለምሳሌ እኔ በሞት ነው የሚሻለኝ። በሞት ቀድሜ አማራጭ ካለኝ አይ ነው እረዳሻለሁ፣ ግን አማራጭ ካለኝ ነው። እስቲ እኔ ሳላቅ አድርገው ከሆነ እኮ እቀበላለሁ እኮ። ግን እኔ ባሌን ልደር ይመቻል። እሺ አይልሽማ። አይ ወፍሱማ በምንም ወይ አው አይልሽ። ይጀምር ያልክ እግዚአብሔር በፈለገው ጊዜ የመውሰድ መብት አለው። ሂድ። what ሂድ። አታደርጊው አላደርግም። ይሙት ማለት አንቺ ልታተርፊው እየቻልሽ አንድ ቀን አብሮ ከሆነ ሰውዬ ጋር በመተኛት ህይወቱ ማዳን እየቻልሽ እንዲሞት ታደርጊያለሽ? እኔ ማድረግ አልፈልግም። በቃ ይሄ እግዚአብሔር የማይወደው ነገር ነው። አልፈልግም። በቃ ትዳር ብያለሁ። በቃ መማገጥ ነው። በጣም ያስጠላል። መማገጥ አይደለ ወደሽ እኮ አይደለም ተገደሽ ነው። ለምን ምን በቃ እግዚአብሔር እንዲምረው ጸልይለት። ወይኔ ከባድ ነሽ በጣም። ይውሰደው፣ ማርያም ይውሰደው። አይውሰደው። በጣም ኖርማል ነገር ነው። አይደለም ኖርማል አይደለም። በጣም አይደለም ግን እንዲሞትብኝ አልፈልግም። ላይክ እንዴት ያስችልሻል? ሰው ስንት ነገር ያደርጋል። ሰው ማለት የራሱን ህይወት ይሰጣል እኮ ያን ሰው ለማትረፍ። አይ ከባድ ነው። ሰንባዲ ህይወቴን ይሰጣል። ህይወት አይቀልም። ማርያምን አይቀልም። እኔ ልሙትና እሱ ይትረፍ ማለት አይቀልም። እንደዚህ ሁለታችሁም ከመኖር በላይ አይከብድም። እኔ አልፈልግም። እንግዲህ አናስጨንቃትም። ጋይስ ያው እየተመቻችሁ ነዋ። ስለዚህ ስም ታደርጋላችሁ። ሰብስክራይብ አድርጉ። እንዲህ ያስጨነኩላችኋል ለእናንተ ብዬ ነው። ሰብስክራይብ አድርጉ። ሰብስክራይብ አድርገን ተመልሰናል። እንግዲህ እንዴት ነው ጥያቄው? እየተመቻችሁ ነው? እና እንዴት ነው ጥያቄው? በጣም ያስጠላል፣ ያስጨንቃል። ከዛ የማይመረጡ አይነት ለምርጫ የማይቀርቡ አይነት ጥያቄዎች ነው የሚያቀርበው እና ደስ አይል። በቃ አኩርፈዋል። ሊያለቅሱ ምንም አልቀራቸውም። ግን እንቀጥላለን፣ ማስጨነቃችንን እንቀጥላለን ጋይስ። ባልሽ ወይም የትዳር አጋርሽ ነዋ። አብዛኛውን ጥያቄ ስለ ላይፍ ነው እና ከእሱ ጋር ነው የሚያያዘው። የሚነካሽ እሱ ነው። አብረሹ የኖርሽ ከሌላ ሰው ልጅ እንዳለው ከምታውቂና ኤችአይቪ እንዳለበት ከምታውቂ ከሌላ ሰው ልጅ እንዳለበት በቃ አብረን እናሳድገዋለን። ችግር የለውም። what በሽታማ አይደለም፣ በሽታ ኖርማሊ በቃ ተታመሙታል። አይ ልጅ ጸጋ ነው። ልጅ እግዚአብሔር ስጦታ ከባድ ነው በጣም። ሳይነግርሽ ተጨቀናል ምናምን ግን ሌላ ህይወት አለው የሚጎትተው ማለት የማይተው ሌላ ነገር አለው። እስቲ አብረሽ አታሳድጊውም? ለምን? እናት አለው እኮ ያ ልጅ ፋሚሊ አለው ምናምን፣ እዛ ጋም ፋሚሊ አለው የማይተው ፋሚሊ። ምክንያቱም ልጅ ማለት ቀላል ነገር አይደለም። ችግር የለውም ስለ ማቃቸው በጣም ብዙ ሰዎች አሉ እንደዚህ ኢቭን እዚህ ጋር ወልዶ እዛ ጋር 4-5 እማቃቸው ሰዎች አሉና እየኖሩ ነው። ያጨቃጭቃል። እዚህኛው ቤት በዓል ሲመጣ እዛኛው ጋር እንዳይጎል ብሎ እዛ ጋር ይሄዳል። ከዛ እዚህ ጋር ያሉት ልጆች ብቻቸውን ነው የሚሆኑት። ወይ በዓል ከመድረሱ በፊት እዛ ሄዶ በዓል በዋዜማው እዛ ሄዶ የበዓሉ ቀን እዚህ ሀፍ ዴይ ይመጣል ምናምን። በጣም ላይፍ ይበጠብጣል፣ በጣም ከሚባለው በላይ ማለት ነው። ግን ኤችአይቪ ኤድስ ከሚኖርበት በቃ ልጆችን እኔ አሁን እሱ እንደዛ ሆነ ማለት እኔ ይበከላለሁ፣ ልጆቻችን ይበከላሉ ምናምን በቃ ይቀጥላል ነው እሱ ነገር ከሚፈጠር ልጅ የእግዚአብሔር ስጦታ ነው። አያርገውና ፈጣሪ አያርጋቸው ሁሉንም እባክህ አሜን። አያርገውና ከባድ አደጋ ቢደርስ እና ዘላለም አካል ጉዳተኛ ብትሆኝ ባልሽ አካል ጉዳተኛ ሆኖ አንቺ ብታኖሪ ይሻልሻል? አንቺ አካል ጉዳተኛ ሆነሽ እሱ እየሰራ ቢያኖርሽ? በኢየሱስ ማስታመም ባይዚ በጣም ከባድ ነው። በጣም ከባድ ነገር ነው ባይዚ። በኢየሱስ ይከብደዋል። ይሄ እኔ ራስ ወዳድ መሆን አልፈልግም። ያስታመኝ ብዬ እኔ ፐርሰናሊ አሁን ስለራሴ ፉል ኮንፊደንስ ኖሮኝ ላወራ እችላለሁ። ስለሱ ግን አላውቅም። ይሄ ያኖርሽ አብራችሁ ነው የምትኖሩት። ግን አንቺ አካል ጉዳተኛ ሆነሽ ይሻላል እሱ ከአንቺ ቢጎል ይሻላል ከሱ ቢጎል። መስራት በማትችሉበት ወይ ማለት መስራት አትችሉም። በቃ አንዳችሁ እስቲ ለአልጋ ቁራኛ የምትሆኑ ከሆነ ነው ማናችሁን ተመርጫለሽ? ሁለቱም ራስ ወዳድ መሆን ነው በዚህ። እሱም ካልኩኝ እሱ ይታመም እኔ አልታመም ራስ ወዳድ ሆንኩኝ። እሱም ከሆነ እኮ ምንም ያው አንድ ነን።
ግን በጣም ይሄ እኔ ብዙ ጊዜ የምመርጠው ይሄ ኖርማሊ ብታመም እመርጣለሁ ብዙ ጊዜ ግን የዛ ሰው ላይ ራስ ወዳድ መሆን ነው። አስታማሚው በጣም ነው የሚሰቃየው፣ በጣም ነው የሚያሳዝነውና እግዚአብሔር ይማረን። ስለዚህ የትኛው መረጥሽ? እሱ ይሁን። እኔ በቃ እንዴትም ብዬ ጸበሎስ ጸልዬ ምን ብዬ በቃ ፈጣሪ ነህ አናቅም። በጣም ይከብዳል። ሁለቱም ራስ ወዳድ መሆን ነው። ሁለቱም ራስ ወዳድ። ስለዚህ አንዱን ራስ ወዳዱኝ አንዱን እኔ በራሴ እርግጠኛ ነኝ። አሁን እሱ አይቶሽም ማሪ አይቶሽ አንቺ አይቶሽም። አንተ አለቅህ እኮ አለኝ። አንተ አለቅህ አለኝ። ማይቶኝ እሺ ካልቶኝ ማይቶኝ ከሆነ እኔ ልታመምለት። ለምን ብሎ እኔ ልታመምለት? አዋት በይ ገብርኤል ከባድ ነው። እስቲ በቃ አንቺ በቃ አካል ጉዳተኛ ነሽ ዘላለምሽ። እኔ ልቤ ሙሉ ነው። አካሌ ቢጎድል ለማስታመም በጣም የምከብድ ሰው ነኝ እኔ። በጣም ማስጠላው ስታመም። ኮሶ እሱን ችሎ እንዲኖር ነው ማለት ነው። ተሸክሞሽ እንዲኖር ዘላለም አይደለም። እስቲ ለቀይልሽ እሱ ሲታመም እኮ አንቺ ሰርተሽ ታኖሪዋለሽ። ገባሽ? ቢያንስ የሆነ ታቀይለታለሽ፣ ሸክሙን ታሳክሚዋለሽ፣ ትንከባከቢዋለሽ ምናምን። ሁለቱም ከባድ ነው። ጥያቄ ነው በየሱስ ገብርኤል መልሽ። ስለዚህ ያስታምሽ፣ አንቺ ታምሽ፣ እኔ ማስጠላ ሰው ነኝ ስታመም። ስለዚህ እሱ ይታመም፣ አንቺ ሰርተሽ ብታኖሪ። ልታለቅሺ ነው እንዴ? አላለቅስም። ያስጠላል ጥያቄው ጋይስ። ገብርኤልን ያስጠላል ጥያቄ ባይዘው ማርያምን ያስጠላል። አሁን ብዬ ነው እንደዚህ ጎበዝ ነኝ እንደዚህ ስጠይቅ። ኧረ ደስ አይልም። ምን አሁን ጭንቀት ሾው ነው የሚባለው? ጭንቀት ሾው ለእናንተ ነው፣ እኛ እንጂ እያደረግን ነው ጋይስ። ሰብስክራይብ እያደረጋችሁ በሆራል ፊልም ምንድነው እንጂ የምታረጉ ራሳችሁን ጠይቁ። ባይዘው ይሄ ጥያቄ ለእናንተም ነው። እስቲ ሊያጋጥማችሁ ይችላል። የሆነ ቀን ላይ አይታወቅም። ምንም ሰው አይድረስበት፣ ጠላት የሚባል አይድረስባችሁ፣ የበደለን ሰው አይድረስበት። ግን ጥፊ ሳትታዩ ከኋላ ስትመቱና እንደዚህ የጠበቃችሁትን ጥፊ ስትመቱ ዲፍረንስ አለው ባይዘው። ስለዚህ ቀድማችሁ ዝም ብላችሁ አስቡት። አያድርስብን ሁላችንም ላይ ግን ቢያጋጥመን ምን እንወስናለን ነው ጥያቄው። ስለዚህ እናንተ የመለሳችሁ ጥያቄውን ሰው ወስኛውን ቶሎ በይ። ታይም እየቆጠረ ነው። እሺ እኔ ልቤ ተጨነቀ እኮ። ከስንት 10 ሰከንድ እንስታ። እሺ 10 9 እየቆጠረ ነው። እሱ ይታመምሽ፣ እሱ ይተኛ ታኖሪያለሽ። ሁለተኛ ጥያቄ እኔ ሲለያዩ ደስ ይለኛል። ባይዚ ለየሆነ የተለያየ ወፍ አንቺ እኔ ልታመም ነው ያልሽው፣ እሷ ደግሞ እሱ ይታመም ነው ያለችው። ጋይስ እናንተስ ኮመንት ላይ ጻፉ። ይኸው ጥያቄ በጣም የወዳችሁን ጥያቄ ምን ታደርጋላችሁ? ኮመንት ላይ ጽፉትና መልሱን ከስር ያስገረማችሁን ምናምን የኛ መልስ ልክ አይደለም ብላችሁ የምታስቡትን መልስ ምናምን ኮመንት ላይ ዱቅ አድርጉት። ወደ ኔክስት ጥያቄ እንሄዳለን። እሺ ባልሽ ወንጀል ሰራ፣ ከባድ ወንጀል። ከዛ ተደበቀ፣ ያለበትን ታውቂያለሽ። ካላጋለጥሽው አንቺ ትታሰሪያለሽ፣ ካጋለጥሽው ደግሞ እሱ ይታሰራል። ማን ሰራለው? ቆይ አይ በቃ የሆነ ፈልጎ ምናምን ላይሆን ይችላል የሰራው እንደ ሐሳብ ፈልጎም ላይሆን ይችላል። እስቲል የሆነ ወይ ተሳስቶ ኦር በቃ የሆነ ተሳሳተ በቃ ይሰራል። የሰው ልጅ እንደሰራው ወንጀል አሁን የሰራው ወንጀል እኔ በሆነ ሰረቀ ለምሳሌ እሰይ አይልሽ የሰሩት what ሌባ ሞላጫ ታጋልጫለሽ። እስቲል እንዴ ባልና ሚስት ስትሆኚ እኮ በቃ አንድ ሰው ነሽ። ይቀጣል። ለምን ሰረቃ አይልሽ። ልክ የሆነ ፖዚቲቭ ወይውን ብቻም ሳይሆን መጥፎንም ነገር ነው የምትጋሪው ትዳር ላይ የሆነ አለ። አንቺ ኢግኖር የሆነ መጥፎም ነገር ቢሰራ ከሱ ሳይድ ነው መቆም ያለሽ። አለ አይነት አለው ነገር አለ አልኩ። አሁን ለምሳሌ ሰርቆ ከሆነ ለምን ሰረቀ? ሪዝን ሊኖረው ይችላል። እሺ ሪዝን ኖሮ ሰረቀ፣ በሪዝን ሰረቀ። እሺ በሪዝን ኖሮ ተሰረቀ፣ ታጋልጫለሽ ወይስ? ታጋልጧል በደንብ ሪዝን ኖሮ ሰረቀ
ሪዝኑ ያሳምነኝ ይገባል። እሺ ሪዝኑ አሳመነሽ? እሺ እና ያጠፋው እሱ እኔም ቤት ነኝ የምታሰረው። እኔ ልጆቼን አሳድጋለሁ። እሱ ገብቶ ይቀጣል። ይቀጣ፣ እሱ ይቀጣ። በጣም ጨካኝ ናቸው። ማን ስረቃለው? እኔ እነሱ ሰርተን መለወጥ አንችልም። እኔ ግን በተራይ ግዴ ግን ወንድ ልጅ እንደዚህ ነው የሚባለው። የሆነ ጥፋት አጥፍተሽ እሱ ከቨር ሊያደርግልሽ የሚችል ከሆነ እንደዛ ነው ሪስክ ነው። እኔ በሆነ እሷ የሆነ ፋውል ሰራች፣ እስቲ ሆን ብላ እንኳን የሆነ የሰራችውን ስራ መስራት ሳይኖርባት ብትሰራ እንኳን እኔ እግዚአብሔርን እኔ ሪስኩን ልወስድ እኔም በቀጣ ቢሆን ያንተን ነው የሚወስደው ነው እንትን ስለሆነ አይደለም። አብዛኛው ሴት ይጀደም ይወስዱ እልሽ ማሰብ እኮ ነው። እስቲ አሁን ቢታሰራው እሱ ይቀልዋል ካንቺ መታሰሩ። እናንተ ግን ይልሽ ከሱ ሳይድ ሳይሆን የመለሳችሁት በቃ የሆነ ሐሳቡ ላይ ራሱ ስላጠፋ ራሱ ይቀጣል። በቃ ስርቆት ልክ አይደለም። እኔ ማርያምን ሌብነት በጣም የምጠላው ነገር ሌብነት ነው። በቃ በጣም የሚያስጠላ ነገር ነው። እሳይ እዛ እንደውም ሞያ ለምን ይወጣሉስ ወመን አይደስ እስካሁን ያወራናቸው ነገሮች በሙሉ ማንም ላይ ድረስ ሆረር ፊልም። እሺ የምታፈቅሪውን ወንድ ባልሽን ከምታጩ እና ከልጅሽና ከባልሽ ምረጭ። የሆነ ወይሌ የሆነ ሳይድ ሳዲዝ አሁን ቢታመሙ ብለሽ አይ እሱ ትልቅ ስለሆነ እሱ ይሻላል ለመቋቋም ምናምን ልትይኝ ነው። በሆነ ሳይድ በቃ ኤኒቲንግ ነገሮች ላይ ማንን ነው የምታስቀድሚው? ቅድሚያ የምትሰጪው ለማን ነው? ወይም ማጣት ቢኖርብሽ የትኛውን ነው ለማጣት የምትፈልጊው? አንተ ይሄ ነገር ማለት ነው ወደፊት እኔ ዋጋ እንዳያስከፍለን አሁን የፈረድነው ነገር የተናገርነው ነገር አይ ጀስት ለጥያቄ እንደሆነ አይ ነው እኮ መመለስ እንዳለባችሁ እንደሆነ ይታወቃል። እሺ እስቲ መልሽ፣ አብራርተሽ መልሽ። ልጁ እድሜው ስንት ነው? ሞልደው አይደል በቃ ልጅሽ ነው። ኤጅ ሊሚት አታርጊ። በቃ ልጅና ባላለሽ በጣም የምትወጃቸው በጣም ያስጠላ ጥያቄ አትጠይቂያለሽ። ባይዘ እየጨረስን ነው ጋይስሽ፣ እየጨረስን ነው። አይ ጨርሳችኋል። የተወሰነ ጥያቄ ነው የሚቀረው። በኢየሱስ ማን ይላክ ጭንቅ እንዲህ ነፍሰ ስጋችሁን ነው ማስጨንቀው። ተናግሬ ነበር መጀመሪያ ላይ። አሁን እኔ ቅድም አሁን አንተን ጠየቅኩ ነው የሚባለው። ገብርኤል አንተ እኔን እንደዚህ ልቤን እያስባልከው ነው ማይጠየቅ ስቲል ቢያንስ ቢሆን ነው ያኔ የሆነን ነገርና ነውና ቢሆን ገና ቢሆን የሚል ጥያቄ ያስጨንቃል። ቢሆን አይባልም። ቢሆን ለምን ይሆናል? ሲጀመር አይሆንም። በቃ ሆኖ ከሆነ እኮ ያለፈ ነገር ነው። ቢሆን ግን እሺ ወደ መልስ ታስጠላለህ። ቲዳ ማርያም ያስጠላል። ጥያቄን የሚያስጠላ አንቺ ረፊ፣ አንተም ጥያቄዎችን ታስጠላለህ። እሺ ወደ መልሱ ልጅን ባጣ ደግሜ ባሌ አሁን በጣም ያጠፉት ነገር ማለት ነው ለየብቻ ነበር መጠየቅ የነበረብኝ። አሁን ገብቶኛል። አይደለም የሚያለያየ ነገር ይኖራል፣ ግን ብዙ አስተሳሰባችን አንድ ነው። ይሁን ግን እኔ ምን ኖቲስ አደረኩኝ መሰላችሁ? ልክ አሁን በጣም እያስጨነቀሽ ያለውን ነገር አንቺ ቀድመሽ ስትመልሺ ሹር ነው የምትሆኚው። በቃ ከዛም በኋላ ኖቲስ ታደርጊያለሽ። ስማ ይሄን ጥያቄ አሁን እኔ እድሜ ስትል አሁን እድሜ ሊሚት አሁን ከፍ ብሎ ምናምን ከሆነ በቃ ገባህ። ትንሽ ከሆነ ግን ኦልሬዲ ባሌ ካለ በህይወት አይባልም እኮ ልጅህን ኦልሬዲ 9 ዓመት አርግዤ ስንት ስቃይ 9 ወር ነው 9 ዓመት አርግዤ ያልከው ከጭንቀቷ እኮ የተነሳ እኮ ነው። ያንን ሁሉ ነገር ሀስል አድርጌ ወልጄው ልጣው አልልም። በቃ ሲቀጥል ደግሞ አብዛኛውን ጊዜ ከተወለደ በኋላ ወደ ልጅ ነው የሚደላው። ግን ባሌን ከዛ ብዙ ልጆች እንወልዳለን። አስገርሞኛል። ባይዘ ይሄንን በተቃራኒው ነበረ የጠበኩት። አብዛኛውን መልስ እንደጠበኩት ነው የሚመልሱትና ይችኛዋን አልጠበኩም ነበረ። አይ ልጄን ይላሉ ብዬ ነበረ። አይ ባሌን አባን ቤብ ጥያቄያችን አልጨረስንም፣ ግን ከዚህ በላይ አናስጨንቃቸውና ኔክስት በደንብ ደግሞ ጽድት ያሉ ጥያቄዎችን ይዘን ደም እንዳይረጭባችሁ ጋይስ በደንብ አስበው እንዲመልሱ አድርገን ይዘን እንቀርባለን። እንዴት ነው ጋይስ? ይሄ ኮንተንት ከተመቻችሁ ይቀጥል አይቀጥል ኮመንት ላይ ጻፉ። እናስጨንቃለን። እኛ ተመችቶናል። ሌሎችንም ሰዎችም እየቀየርን ጥያቄዎችንም እየቀየርን በደንብ እናስጨንቃለን። ከዚህ በኋላ አካውንታችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ማድረግ የምችሉትን በሙሉ እያደረጋችሁ አበረታቱን። እስካሁን ስለቆያችሁ
እናመሰግናለን። ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፍ ማድረግ ወደኋላ እንዳትሉ። ጻፉ። ባይዘሽ ኖርማል ነገር ነው ኮሜንት መጻፍ። እንዴት ነበር ቆይታችን? ሆረር ፊልም በጣም በቃ ሰቀቀድ ምናምን ከተዘጋው ዶሴ እያየ ነው በቃ የተፈጠረው። በጣም ያስጠላው። በጣም ይሄ የማይጠየቅ ጥያቄ በጣም ይጨንቃል። ባይዘሽ ሁለት አጣብቀኝ ውስጥ ከሁለት መጥፎ የተሻለው መጥፎ መምረጥ ያስጠላል። መጥፎ ሲጀመር መጥፎ ነው አይመረጥም። እንደዚህ ግድ ሲሆን ደግሞ ያው አገናዝባችሁ ቴድሮስ እኔ ነኝ ግድ ያደረገው ቴድሮስ። እናመሰግናለን። እንወዳችኋለን ሁላችሁንም እስካሁን ስላላችሁ እናመሰግናለን።